ነጋዴው አንድ ነጋዴ የተባለ ሰው ወይ ደግሞ የንግድ ስራ የሚሰራ ሰው በምን አግባብ ሸማቾችን ያገለግላል? አንድ ነጋዴ እቃዎችን ዘርዝሮ ከነዋጋው መለጠፍ ነው። ያላግባብ የንግድ ውድድር ማለት ምንድን ነው የሚለውን ሰፋ አድርጎ ነው የተረጎመው። እንደ ቅድም እንዳልኩ አዲዳስ፣ አዲባስ የተለያየ ምርቶች ላይ እንደዚህ አይነት ነገሮች ይካሄዳል። ሰላም ጤና ይስጥልን፣ እንደምናላችሁ ክቡራትና ክቡራን ተመልካቾቻችን። ይህ በፓን አፍሪካ የጥብቅና ድርጅት እየተዘጋጀ ወደ እናንተ የሚደርሰው በህግ በኩል የተሰኘው ህጋዊ ጉዳዮችን ከዓለም አቀፍና ሀገራዊ ክስተቶች ጋር እያጣመርን የምንሰራበት ወይም ወደ እናንተ የምናደርስበት ፕሮግራማችን ነው። ለዛሬም ልዩ ልዩ ሀሳቦችን ይዘናል። ከዚህም በተጨማሪ እናንተም በየወቅቱ ከምንሰራቸው ቪዲዮዎች ጋር የተያያዙ ሀሳብ አስተያየቶችን እንዲሁም እንዲመለስላችሁ የምትፈልጓቸውን ጥያቄዎች እየመራረጥን ወደ እናንተ በምላሽ የምናደርስበት ፕሮግራም ነው። ለዛሬም የያዝናቸው ጉዳዮች ላይ ማብራሪያና አስተያየቱን እንዲሰጠን የህግ አማካሪና ጠበቃ መሐመድ በሽር እዚህ አብሮኛል። በሚኖረን ቆይታ እየተከታተላችሁን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁን እንድትቆዩ በአክብሮት ጋብዘናል። ወደ ፕሮግራማችን እናልፋለን። ጠበቃና የህግ አማካሪ መሐመድ በሽር አብሮናል። እንኳን ደህና መጣ መሐመድ። እንኳን ደህና ጠበቅኝ ሱራፌል። እሺ፣ ለምትሰጠን ጊዜ ከልብ እናመሰግናለን በተመልካቾቻችን ስም። ዛሬ በሚኖረን ቆይታ እንግዲህ ሁለት ጉዳዮች ላይ እናተኩራለን። በዋነኝነት ተያያዥ ሀሳቦችንም በዛው የምናነሳ ይሆናል። የዛሬ ዋና መነሻ ሀሳባችን በንግድና በንግድ ውድድር ዙሪያ ላይ ያለው የገበያ ሲስተም ላይ የሚደረጉ እንቅስቃሴዎች ከህግ አንጻር በምን አይነት እይታ ይታያሉ የሚሉ ጥቅል ሀሳቦች እናነሳለን። ከዛም እሱን ካበቃን በኋላ ደግሞ አሁን እንደ ሀገርም እንደ ዓለምም በብዛት እየተነሳ የሚገኘው የዚህ የጥላቻ ንግግር ጉዳዮችን ከሚዲያ አንጻር ምን አይነት ቅርጽና ቁመና ሊኖራቸው ይገባል፣ ህጉስ በምን መንገድ ይመለከታቸዋል የሚለውንም እናነሳለን። በተለይ ይህ ሁለተኛው ሀሳብ በተለያዩ ጉዳዮች ላይ ብዙ ጊዜ ክርክር የሚፈጥር ሰዎችን በሰዎች ላይ የተለያዩ ጉዳዮችን እንዲያነሱ ጥያቄ እንዲፈጥሩ የሚያደርግ ጉዳይ ስለሆነ ተመልካቾቻችን ጊዜ ሰጥተው ሙሉውን ቪዲዮ ከኛ ጋር ቆይተው እንዲከታተሉ አክብሮት የምንጋብዝ ይሆናል። ወደ መጀመሪያ ጉዳያችን በቀጥታ እንለፍ። ማሚ፣ የንግድ ውድድርና የሸማቾች ጥበቃ ጉዳይ ላይ ህጉ ሰፋ ያለ አዋጆችና ትኩረቶች እንደሚያደርግ ይታወቃል። በተለይ እንደኛ አገር ባለ ኢኮኖሚ ላይ የንግድና እንደዚህ ተዛማች ሴክተሮች ያላቸው ኢንፍሉዌንስ ከፍተኛ ከመሆኑ አንጻር አርቲፊሻል የሆኑ የኑሮ ውድነቶች፣ በንግድ እንቅስቃሴ ላይ የሚፈጠሩ ሂደቶችን ለመቆጣጠር ህጉ ምን አይነት ማዕቀፍ አዘጋጅቷል? እንዴትስ ባለ ሁኔታ ነው የንግዱን ሲስተም በህግ ማረቅና መቆጣጠር የምንችለው የሚለውን ከመመልከት እንጀምር። አመሰግናለሁ። ያው ጥሩ ጥያቄ ነው። ለመወያያ ርዕስ መመረጡም ለእኔም በጣም ደስ ይለኛል። ዋናነት እንደዚህ አይነት ርዕሶች እንደዚህ አይነት ጉዳዮች በጣም ናውዴይስ በጣም ክሪቲካል ኢሹም ስለሆኑ ጭምር ነው። ንግድ መነገድ አንድ ነገር ሆኖ ከንግድ በዘለለ መልኩ ደግሞ ያልተገባ ውድድሮች በማህበረሰቡ ላይ የሚፈጥራቸው አሉታዊ ተጽዕኖዎች በጣም ሰፊና ዲቴል ናቸው። ስለ ንግድ ስናወራ ያው እያንዳንዱ ንግድ ነጋዴ ሊባል የሚችለው በንግድ ህጉ አንቀጽ 5 ላይ የተቀመጠውን ውስጥ ካሉት ውስጥ በቅድመ ሁኔታነት ነጋዴ ተብሎ ንግድ ፈቃድ ያወጣ፣ ንግድ ምዝገባ ያወጣ፣ በዛ ማግባብ ደግሞ የተጨማሪ እሴት ታክስ እንደ አግባብነቱ ፕላስ ደግሞ የታክስ የተመዘገበ በታክስ የተመዘገበ ብዙ ጊዜ እንደ ነጋዴ ይቆጠራል። በንግድ ህግ ውስጥ ያው ነጋዴዎች የራሳቸውን ትሪት የሚደረጉበት አካሄዶች አሉ። ከዛ ባሻገር ደግሞ የንግድ ውድድር ወይ ደግሞ ንግድ በምን አግባብ ይመራል የሚለው ነገር ንግድ ሲባል በነጋዴውና በሸማቾች መካከል ያለን ትራንዛክሽን ወይ ደግሞ ግብይትን የሚያሳይ ነገር እንደመሆኑ መጠን በምን አግባብ ይመራል የሚለው ነገር ቆይት ባለመልኩ በንግድ ውድድርና ሸማቾች አዋጅ የተቀመጠበት ሁኔታዎች አሉ። አንድ ነጋዴ ወይ ደግሞ አንድ ንግድ የሚያካሄድ አገልግሎት የሚሰጥ ንግድ ስንል ኖት ኦንሊ መሸጥና መግዛት ብቻ ማለት ነው፣ አገልግሎት መስጠትንም ይጨምራል። አንድ አገልግሎት የሚሰጥ ሰው ምን አይነት ነገሮችን መከተል አለበት?
እንዴት መስራት አለበት የሚለው ነገሮች በአዋጁ ላይ በግልጽ ተቀምጧል። አዋጅ ቁጥር 813 2006 ላይ ትልቁ ነገር እኛ አሁን በዋናነት ስለ ንግድ ሁኔታ ማውራት ሳይሆን ነጋዴው አንድ ነጋዴ የተባለ ሰው ወይ ደግሞ የንግድ ስራ የሚሰራ ሰው በምን አግባብ ሸማቾችን ያገለግላል፣ ህጉስ ምን ይላል በዚህ አግባብ፣ ከዛ አግባብ የነጋዴው መብት ምንድን ነው፣ የሸማቾች መብት ምንድን ነው። ነጋዴ ሲባል በተለያየ መልኩ የተለያየ ነጋዴዎች አሉ። በነጋዴዎች መካከል ያለው ውድድር ጤናማ መሆን አለበት ወይ የለበትም የሚለውን ነገር ነው በህጉ ላይ የንግድ ውድድርና ሸማቾች አዋጅ ላይ በዋናነት የጠቀሰው። ስለዚህ ይሄ አዋጅ በራሱ አንድ ነጋዴ የተባለ ሰው ህግና ስርዓቱን አክብሮ መሄድ ያለበት፣ ንግዱን ሲያካሄድ ሌላውን ሰው በማይጎዳ መልኩ። ለምሳሌ ብዙ ጊዜ የተለመደው አሰራር ምንድነው? መርካቶም አካባቢ እቃዎችን አምጥቶ ማከማቸት፣ ያለአግባብ ዋጋ መጨመር፣ እቃ እሱ ጋር ብቻ እንዲኖር ማድረግ። ከዛ ባሻገር ደግሞ አንዳንዴ ውድድር ላይ ራሱ እቃዎችን ዝቅ አድርጎ መነገድ። ለምን? እቃዎቹ እሱ ጋር ሌሎች ነጋዴዎችን የማክሰር ስራ። እነዚህ ነገሮች እንዳጠቃላይ ሲታዩ ዞሮ ዞሮ የሸማቾች መብት ላይ ነው ጉዳት የሚያመጡት። የንግድ ውድድር ሰላማዊ ጤናዊ ንግድ ውድድር ባለው ቁጥር ሸማቹን በዛ መልኩ አንደኛ ጥራት ያለው እቃ ያገኛል፣ ሁለተኛ ደግሞ ዋጋውን በተገቢ የሆነ ዋጋ ያገኛል። ያለአግባብ ውድድሮች ሲኖሩ ሸማቾቹ ላይ ከፍተኛ ተጽዕኖ ይፈጥራል። ለዚህ ነው ብዙ ጊዜ ይሄ የአርቲፊሻል የኑሮ ውድነትን መነሻ የሚያደርጉት ከዚህ ጋር በተገናኘ ነጋዴዎች የሚያደርጓቸው የተለያዩ እንቅስቃሴዎች ናቸው። ስለዚህ አዋጁ ስትሪክትሊ ስፒኪንግ እነዚህ ነገሮች በምን አግባብ መመራት አለበት የሚለው ነገር በዲቴል አስቀምጧልና እሱ ላይ ልጓኝ። ከዚሁ ጋር ተያይዞ ብዙ ጊዜ የሚነሳው በንግድ ውስጥ የሚደረግ አላግባብ የሆነ ውድድር የኑሮ ውድነት ላይ የሚፈጠሩ ተጽዕኖ አብሮ ይነሳል። ቀደም ብለህም የጠቀስከው ነገር አለ። አርቲፊሻል የሆኑ የኑሮ ውድነቶችን ከሚፈጠሩባቸው ጉዳዮች መካከል አንዱ እቃዎችን በጊዜ ሂደት ዋጋቸውን ለማናር ታስቦ እንደሌሉ ተደርጎ የመደበቅ ሁኔታም አለ። እነዚህ ነገሮች ኢኮኖሚውና የኑሮ ውድነቱን አጠቃላይ የአኗኗር ሲስተሙ ላይ የሚፈጥሩት ተጽዕኖ በጣም ከፍተኛ እንደመሆኑ መጠን ህጉ ይህን ነገር ለመቆጣጠር እንደ ሀገር ያለውን ነገር ሴኪውር ለማድረግ ምን አይነት ነገሮችን አስቀምጧል? እሺ፣ ጥሩ ጥያቄ ነው። እንደዚህ አይነት ችግሮችን ለመፍታት ያው እንደ ህግ ነው የምናወራው፣ በህግ አግባብ ነው የምናወራው እና እንደዚህ አይነት ችግሮችን ለመፍታት አዋጁ የከለከላቸውና የፈቀዳቸው ተግባራቶች ሰላማዊ ጤናማ የሆነ የንግድ ውድድር ለማድረግ ምን ነገሮች መደረግ አለባቸው የሚለው አዋጁ 813 በግልጽ 813 2006 ላይ የተከለከሉ ተግባራቶችን ደግሞ ብሎ አስቀምጧቸው። ለምሳሌ ትንሹን ብጀምርልህ ከመረጃ አንዳንድ ጊዜ ንግድ ውስጥ የተሳሳተ መረጃ መስጠት፣ ያልተገቡ ውድድሮችን ማካሄድ፣ ዋጋ መጨመር፣ እቃዎችን ለሸማቹ ተገቢ የሆነ ክብር አለመስጠት፣ ለምሳሌ ስለ እቃው ዲቴል መረጃ አለመስጠት። እነዚህ ተግባራቶች በዋናነት የተከለከሉ ተግባራቶች ናቸው። ሌሎችም ዝርዝር ነገሮች ያስቀምጣል። እነዚህ ነገሮች ምን አይነት ኢምፓክት ያመጣሉ የሚለውን ነገር ለምሳሌ አንድ ሸማች እቃ ለመግዛት ሄዶ በተገቢ የሆነ ክብር ሳይሰጠው ስለ እቃው በዲቴል ሳይነገረው የሚያደርገው ግብይት ተጽዕኖ ይፈጥራል። ስለዚህ በዚህ አዋጅ ላይ ምን አስቀምጠዋል? አዋጁ በግልጽ አንድ ነጋዴ እቃዎችን ዘርዝሮ ከነዋጋው መለጠፍ መቻል፣ ዋጋውን ዝርዝር ነገር ይለጥፋል። ከዛ በኋላ ሸማቹ ያን ያይና ዋጋውን ከሌሎች ነጋዴዎች ጋር ዋጋ ያወዳደራል። ስለዚህ ትልቁ የመጀመሪያ ነገር መረጃ መስጠት ነው። መረጃ የሚሰጠው ደግሞ ፊት ለፊት እንደዚህ አይነት ነገሮችን እቃዎችን ዘርዝሮ መለጠፍ ማስቀመጥ ነው። ካላስቀመጠ ደግሞ ያው አስተዳደራዊ ቅጣቶች ይወሰድበታል ማለት ነው። ሲቀጥል ደግሞ ከዚህ ጋር በተገናኘ እቃ የሚሸጠውን እቃ
ትክክለኛነቱን ማስረዳት መቻል አለ። ለምሳሌ ብዙ ጊዜ ካየኸው የመሸወዳው መርካቶ ስትሄድ የቻይናውን እቃ የቱርክ እቃ ነው ብሎ መሸጥ፣ የተለያየ እንደዚህ አይነት ነገሮች አሉ። ስለዚህ በግልጽ ዲቴል መረጃ የመስጠት ግዴታ አለ። አዋጁ ሲሰፋም እኮ ሰፋ ባለመልኩም ለምሳሌ አንድ እቃ ገዝተህ እቃው ትክክለኛ እቃ ካልሆነ በ15 ቀን ውስጥ የመመለስ መብት አለ። እቃውን ትመልሳለህ፣ ገንዘቡ ይመለስልሃል፣ ወይ ደግሞ እቃ ይቀየርልሃል። እነዚህ አይነት መብቶች ምንድነው ሸማቹ ስርዓትና ህግና ስርዓት ተከትለው ስራዎችን እንዲሰራ ያደርጓል። ስለዚህ እነዚህ ተግባራቶች የተከለከሉ ተግባራቶችን ማካሄድ አስተዳደራዊም በፍትሐ ብሔርም አዘሴም ታይም ደግሞ ወንጀልም ተጠያቂነትን ያስከትላል። ለምሳሌ ያልተገባ እቃ ሽጠ እቃው ፎርጀሪ ቢሆን ወይ ደግሞ እቃው ጉድለት ያለበት ከጥራት በታች ከሆነ ትጠየቃል። ስለዚህ ብዙ ጊዜ ካየከው አሁን እኔ ብዙ ኬዞች ይገጥሙኛል ከዚህ ከወንጀል ጋር በተገናኘ ስፔሻሊ ከዚህ ከምንመገባቸው ምግቦች ጋር ማርና ቅቤ ላይ ባዕድ ነገሮችን ጨምሮ መቀላቀል እነ ሙዝ ቅቤ ላይ ደግሞ ቅቤ ላይ ብዙዎች ነገር ማድረግ ከዛ ማር ውስጥ ደግሞ ሱካር የተለያየ ነገሮች በማድረግ እነዚህ ይደረጋል። እነዚህ ነገሮች ቲፒካሊ ወንጀሎች ናቸው። ወንጀልም ተጠያቂነትን ያስከትላል። ስለዚህ ይሄ ሸማች ያለው መብት ነው። ስለ እቃው ማወቅ፣ ስለ እቃው በተገቢ መልኩ የተሳሳተ መረጃ መስጠት፣ እቃው ደግሞ ጥራት ያለው እቃ የመሸጥ የማግኘት መብት ስላለው ይሄ ወንጀል ሁሉም በፍትሐ ብሔርም አዘሴም ታይም ደግሞ በአስተዳደራዊ ጥያቄ ያቀርባል። ብዙ ጊዜ ፍርድ ቤትም እንደዚህ አይነት ጉዳዮች ይቀርባሉ፣ ይያዛሉ። እኛ እንደዚህ አይነት ጉዳዮች ይቀርብልና እንደ ጥብቅና አገልግሎት የምንሰጥባቸው ሁኔታዎች አሉ። ስለዚህ እነዚህ ነገሮች በጣም የሸማቾችን መብት በጣም በዲቴል የሚገልጹና የሚያብራሩ ናቸው። ከዚህ ከንግድ ውድድር ጉዳዮች ላይ በተያያዘ ቀጥታ ባያዝም እንደው እንደ ማስታወቂያ ሲስተምም የተያዘ በሚመስል ሁኔታ በጣም ተደጋግሞ የምንሰማው አንዳንድ ጉዳዮች አሉ። ከነሱ መካከል ምንድነው ይህንን እከሌ የሚባለው ምርታችንን አመሳስሎ ለመስራት እየሞከሩ ያሉ አካላት ስላሉ የእነሱን ጉዳይ በህግ ይዘነዋል፣ እሱ እስኪጣራ በዚህ መንገድ የእኛን ትክክለኛ ምርት አይታችሁ ግዙ የሚሉ ማስታወቂያዎች በጣም በስፋት ይሰራሉ እናያለን። እንደውም ከሆነ ጊዜ ወዲህ ምን ሆኗል፣ የአንድ ምርት በጣም ተፈላጊነት ማሳያም ይመስላል። ይሄ ነገር ተፈላጊነቱን ከፍ አድርጎ ቫሊዩን የማሳየት እይታ ስላለው ጉዳዩም ሳይፈጠር እንደ ማስታወቂያ ስትራቴጂም የመጠቀም ነገር እየታየ ነው የሚልም ጉምጉምታ በሰው በተጠቃሚም ዘንድ ይሰማል። እና እንደዚህ አይነት ኬዞች ሲፈጠሩ በምን አይነት ሁኔታ ነው ህጉ የሚዳኘው የሚለውን የተወሰነ እንሂድበት እስቲ። እሺ ሱራፌል አመሰግናለሁ። ምንድነው መሰለህ ብዙ ጊዜ እዚህ ከምርት መመሳሰል ጋር በተገናኘ ብዙ ጊዜ ከምን ጋር ይገናኛል ይሄ ጉዳይ? ከአእምሮ ንብረት ጋር። ምሳሌ አንድ ሰው እኔ በአጋጣሚ የመጀመሪያ ዲግሪ ሲሰራ ከትሬድ ማርክ ጋር ፔፐር የሰራሁትና የሚጠበቁ ትሬድ ማርኮች አሉ፣ የንግድ መለያዎች ማለት ንግድ ምልክቶች። እነዚህ ብዙ ጊዜ አብዛኛው ጊዜ ካየክ የአእምሮ ንብረት ጽሕፈት ቤት ይባላል። አሁን በባለስልጣን ደረጃ የተቋቋመ ነው። እሱ ተቋም ምንድን ነው የሚያደርገው? የንግድ ምርትህን ከነ ፊቸሮችን ይመዘግባል፣ በጋዜጣ ያወጣል። ከዛ በኋላ ለዛ ምርት ወይ ደግሞ ለዛ ምልክት ሰርተፍኬት ይሰጣል። ፓተንት ራይት የሚባለው ማለት ነው። ፓተንት ራይት ይሰጣል። ከዛ ፓተንት ራይቱን ታገኛለህ። ከዛ በዛ እንትን ላይ ለ5 ዓመት፣ ለ10 ዓመት፣ ለ20 ዓመት ብሎ የሚያስቀምጥባቸው ሁኔታዎች አሉ። የምርት አይነቶችን ማለት ነው፣ ምልክቶችን ይመዘግባል። ከዛ ከመዘገበልህ በኋላ በዛ ሰርቲፋይድ ኮንክ በኋላ ባለቤት ነው። ስለዚህ በማንኛውም በዛ ምርት ላይ የሚመጡ ነገሮች በቃ በመብቱ ያንተ ነው ማለት ባለቤትነት ያንተ ነው ማለት ነው። ለምሳሌ ብዙ ጊዜ ካየክ ኢትዮጵያ ውስጥ እኮ አዲዳስን አዲባስ በቅርብ እኔ አንዴ የገጠመኝ ኬዛል። የዚህ እንትን መጠጥ ነው መጠጡ ይሄ ኃይል ሰጪ መጠጥ ላይ 2 ምርቶች አሉ። ሙሉ ለሙሉ ምንድን ነው ያደረጉት? ኮዳውንና ተመሳሳይ አድርጎ ስሙን ብቻ ነው የቀየሩት። ምርቱ ተመሳሳይ ነው። ቀድሞ
የጀመረው 2 ዓመት 3 ዓመት ይሄ ምርት ተዋወቅ ነበር በሚዲያ። ሌላኛው ወገን ደግሞ የዛን ያለውን ፊቸሮችን እንዳለ ኮዳ ላይ ያለውን ነገር ወስዶ ስም ብቻ ቀይሮ ራሱ ወደ ገበያ አውጥቶ መነገድ ላይ ጀመረ። እንደዚህ አይነት ክርክሮች ይገጥማል። እንደዚህ አይነት ክርክሮች በሁለት መልኩ ነው የሚታየው። አንደኛ በሸማቾች ጥበቃ ባለስልጣን ስር ተቋቋመ ራሱን የቻለ ፍርድ ቤት አለ፣ አስተዳደራዊ ፍርድ ቤት። በዛ አስተዳደራዊ ፍርድ ቤት ይታያል። አሊያም ደግሞ አንዳንዴ ንግድ ሚኒስቴር ላይም ራሱን የቻለ ዴስክ አቋቁሟል። እንደዚህ አይነት ነገር አላግባብ የንግድ ውድድር ይባላሉ እነዚህ አንፌር ኮምፒቲሽን የሚባሉት አላግባብ የንግድ ውድድር ይካሄዳሉ። ስለዚህ እዛ ይቀርባል። አንዳንዴ ደግሞ ፍርድ ቤት ይቀርባል ከካሳ ጋር ተገናኝ። እነዚህ ሶስቱም ተቋማቶች ዞሮ ዞሮ የሸማቹን ወይ ደግሞ የንግዱን ባለቤት መብትን የሚያስከብሩ ናቸው። ባይተው እኮ ይሄ አሁን የተባለው ነገር ያላግባብ የንግድ ውድድር እኮ ሸማቹንም ይጎዳል። ምርትን አሳንሶ ይሰራል። ለምሳሌ አንዳንድ ጊዜ ካየክ ትልቁን ምርት የሆነው ዋጋው ከፍ ያለው ምርት ዝቅ አድርገው ሰርተውት በገበያ ላይ ያቀርባሉ። የማስቀጥቀጥ የሚባለው ያቀርቡና ከዛ በዝቅተኛ ዋጋ ይሸጣል። አንደኛ ከጥራት አንጻር ሸማቹ ላይ ጉዳት ያመጣል። ሁለተኛ ደግሞ ያልተገባ የንግድ ውድድር ካሄድና ያኛውን ሰው ዋና የንግድ ባለቤቱ መጀመሪያ ሲሰራ የነበረውን ሰው ጉዳት ያፈጥራል። እነዚህ ነገሮች ምንድነው ለሀገር ኢኮኖሚ ጸር ናቸው። ስለዚህ ያላግባብ የንግድ ውድድር የሚካሄዱ ተግባራቶች አዋጁ ላይ በግልጽ ያላግባብ የንግድ ውድድር ማለት ምንድን ነው የሚለውን ሰፋ አድርጎ ነው የተረጎመው። እንደ ቅድም እንዳልኩ አዲዳስ፣ አዲባስ የተለያዩ ምርቶች ላይ እንደዚህ አይነት ነገሮች ይካሄዳል። መሀል ላይ ያለች የሆነች ፊደል ብቻ እንኳን ፊደል በመቀየር እንትኗን ደግሞ አንዳንድ ጊዜ ምልክቷን ወደዚህ በማዞር እንደዚህ አይነት ነገሮች አሉና በጣም ይሄ ከሸማቾች ዋጋ አንጻርም እንደገና ደግሞ ከንግድ ሕጉም አንጻር ከባድ የሆነ ወንጀል። እንደዚህ አይነት ነገር በጣም ትኩረት ተሰጥቶ ሊሰራበት የሚገባ ጉዳይ። አሁን ደግሞ እኛ ከቅርብ ጊዜ በኋላ እኮ ከዓመታት በኋላ እኮ የዓለም አቀፍ የንግድ ድርጅት አባል ልንሆን። እንደዚህ አይነት ነገሮች ደግሞ ምን ያመጣሉ? ከፍተኛ ችግር ይፈጥራል። ዓለም አቀፍ ትልልቅ ምርቶች ሊገቡ ነው ወደ ኢትዮጵያ። የተለያዩ ውድድሮች ሊገቡ ነው። ያሉ ድርጅቶች መወዳደር አለባቸው። ሸማቹም ደግሞ የተሻለ ጥራት ያለው ጥሩ ዋጋ የሆነ ነገር ማግኘት አለበት። ስለዚህ ውድድር ሲሆን እነዚህ ነገሮች ህጉ ስትሪክትሊ አፕላይ እየተደረገ መሄድ ይችላል። ነገ የዓለም አቀፍ የንግድ ውድድር አባል ሆነን እንትን ከሆነ እንደዚህ አይነት ተግባሮችን ካልቆሙ የሚመጡት ነጋዴዎች ራሱ ከውጭ የሚመጡት ነጋዴዎች ራሱ ወደ ሀገር ለመግባት ስጋት ይዛቸው። እንደዚህ አይነት ተግባሮች በህጉ አፈጻጸሙ በጣም ጠንካራ መሆን መቻል አለበት የሚል ሀሳብ አለ። በንግድና በሸማቾች ጉዳይ ላይ ነው እያነሳን የምንገኙ ሀሳቦችን። ክቡራን ተመልካቾቻችን ከፓን አፍሪክ የጥብቅና ድርጅት ወደ እናንተ እየደረሰ ያለው በህግ በኩል የተሰኘው ፕሮግራማችን ነው። እንቀጥላለን። የዚህን የሸማቾች ጉዳይ የንግድ ሲስተሙን በተመለከተ ምን ጉዳዮች ይታዩበታል የሚለው ነው እያብራራን ያለ ነው። ለዚህኛው ርዕስ መዝጊያ የሚሆን የተወሰነ ማጠቃለያ ነገሮች ከጠበቃና የህግ አማካሪ ከመሐመድ በሽር የተወሰነ ሀሳብ እንወስድና ወደ ቀጣይ ርዕሳችን እናልፋለን። ቀጣዩ ላይ ስናልፍ በዚህ በሐሰተኛ ንግግር ወይም ደግሞ የጠላቻ ንግግር ላይ ምንድነው እየተፈጠረ ያለው፣ ህጉ ምን ይላል የሚለውን ነገር በስፋት የምንመለከት ይሆናል። ሀሳቦቻችን ወደ እናንተ እናደርሳለን። እናንተም ከኛ ጋር በምትቆዩ ሰዓት ቻናላችንን ሰብስክራይብ እያደረጋችሁ ላይክ፣ ሼር እያደረጋችሁ አብራችሁ እንድትቆዩ ነው በአክብሮት የምንጋብዘው። እንደው ማሜ እንደ መጠቅለያ እንዲሆነን አሁን ቀደም ብላ የጠቀስከውን ጥሩ ነገር አለ። እነዚህ ኢንተርናሽናል ካምፓኒዎች ኢትዮጵያን መዳረሻቸው እያደረጉ በተለያዩ ሴክተሮች ላይ እየተሳተፉ ያለበት ወቅት ነው። የሚገቡም አሉ። በተለይ ደግሞ ይሄ ከአፍሪካም ዓለም አቀፍም ልምድ ያላቸው ባንኮችም ጭምር ወደ ኢትዮጵያ ኢኮኖሚካል ሲስተም እየገቡ ነው ያሉት አሁን ላይ እና እንደዚህ የጥልፍልፎች የበዛው በተለያየ ሲስተም ኢኮኖሚውን በሚያደቅ ሁኔታ የገበያውን ሲስተም የምናስኬድበትን ልምድ እየቀረፍን ካልሄድን በስተቀረ አሁን ይዘነው ባለነው አካሄድ ከነዚህ ድርጅቶች ጋር ኮምፒት ማድረግ በጣም ይቸግረናል። አንድ ሁለተኛ ደግሞ በሌላውም ዓለም እንደው ከአንድ ነጋዴ ጋር የሆነ ጊዜ በስራ ጉዳይ ተገናኝተን እንዲህ ስናወራ
ቻይና ላይ ያለውን ሲስተም ሲነግርህ በጣም የሚገርመው ኢቭን እዚህ ያለው ተጽዕኖ እዛም ተሻግሮ እቃዎች ለማስጫን እንኳን ስትሄድ የመንግስት ፕሮጀክት መሆኑን ጠይቀው የግል ፕሮጀክት መሆኑን ጠይቀው አንደኛና ሁለተኛ የሚለው ለኢትዮጵያ ነው ወይ የሚል በዚህ ደረጃ ስም አፍርተናል። ሌላ ሀገር ላይ በበጎ ሳይሆን ፎርጂስ ተቀባይ በመሆን ደረጃ ማለት ነው። ይህ ሁሉ የኢኮኖሚክ ሲስተማችን ላይ ያለው ትክክል ያልሆነ አካሄድ ያመጣው ነገር ነው እና እንደው እንደዚህ አይነት ኬዞች ብዙ ጊዜ ወደ ፍርድ ቤት ይመጣሉ። አንተም ያስካቸው ጉዳዮች አሉና ምሳሌ አድርገን ለመደምደሚያ ለተመልካቾቻችን እንዲህም አይነት ነገር ተፈጥሯል የሚያስብል የኬዝ ጉዳዮች ካሉ እንደ ምሳሌ የምትጠቅስልንን እንስማና ይህንን ርዕስ በዚህ እንስጋው። ከንግድ ምልክት ጋር በተገናኘ ይህ ምልክቶች ማሳከር ይባላል በህግ ቋንቋ። የሚነሱ ብዙ ኢሹዎች አሉ። ፍርድ ቤትም ይህንን ይቀርባሉ። ከፍርድ ቤት ባሻገር ደግሞ እዚህ የሸማቾች አስተዳደራዊ ፍርድ ቤት ላይ እንደዚህ አይነት ጉዳዮች ይታያሉ። ምንድነው መፍትሄው? ብዙ ጊዜ ፍርድ ቤት ላይ የሚደረጉት ነገሮች ምንድነው? አንደኛ እነዚህ ያለአግባብ የንግድ ምልክት የተጠቀሙ ሰዎች ፍርድ ቤት ላይ ሲቀርቡ አንድ ሰው ከጥፋቱ ጥቅም ማግኘት የለም። በሚያጠፋው ጥፋቱ ልክ ጥቅም አያገኝ። ስለዚህ ብዙ ጊዜ ምንድነው እቃዎቹ እንዲወረሱ ይደረጋል። ሁለተኛ ወደ ሀገር እንዳይገቡ ይደረጋል። በሶስተኛ ደረጃ ደግሞ ወደ ገበያ ላይ የተሰበሰቡ እቃዎች ካሉ እንደዚህ በሀሰት ገብተው የሌላውን ሰው ምርት የተሰራጩትን ከሆነ ሰብስበው ወደ ውስጥ የሚካሄድበትና ወደ የሚቃጠልበት ሂደቶች አሉ። ትልቁ ፖይንት እዚህ ጋር መነሳት ያለበት ነገር ዞሮ ዞሮ ሸማቹ ነጋዴው የተገባ ነገር ጥሩ ነገር ማግኘት መቻል አለበት። ነጋዴውም ሲሸጥ የራሱ የሆነውን ነገር መሸጥ መቻል አለበት። ሁለተኛ ያለአግባብ የንግድ ውድድር በመጣ ቁጥር ኢኮኖሚ ላይ ተጽዕኖ ይፈጥራል። ስለዚህ ፍርድ ቤት ላይ እንደዚህ አይነት ጉዳዮች ፍርድ ቤት ደግሞ ህጎችን ተርጉሞ ህግን ስርዓት የማስያዝን ተግባር የሚያካሄድ ተቋሙ እንደመሆኑ መጠን ያለአግባብ የሚደረጉ የንግድ ውድድሮች ላይ እስከ እስር ቅጣት ድረስ ይወሰናል። ምን ፕራክቲካል የገጠመኝ ነገር ነው፣ ያስቀጣል። ብዙ ጊዜ ከ5 ዓመት እስከ 5 ዓመት የሚያስቀጣ ወንጀል ስለሆነ እንደዚህ አይነት ተግባር የፈጸሙ ሰዎች ወንጀልም ተጠያቂ ይሆናል። በአስተዳደርም ደግሞ እቃቸው እንዲወረስ አስተዳደራዊ ቅጣት እንዲደረግባቸው የሚደረግ ተግባሮች ስላሉ እንደ አጠቃላይ ሁላችንም ይሄ ያለአግባብ የንግድ ውድድር ሸማቾችም ስለማይጠቅም ጥንቃቄ አድርጎ ካላግባብ የሚደረጉ የህግ ቅጣቶች ራሳችንን እንዲጠብቅ የተሻለ ነው የሚል ነው። መርካቶ ላይ ብዙ ጊዜ የምናየው ነገር ስለሆነ ሰው ህጉን ካለማወቅ የሚያደርጋቸው ተግባሮች ናቸውና ህግን አለማወቅ ደግሞ ብዙ ጊዜ ስለማይጠየቅ ሰው ሸማቾችን ያለአግባብ ማስተናገድ፣ የተሳሳተ መረጃ መስጠት ብዙ ጊዜ የተለመደ ነው። ይሄም ባይዘበይ ከምንም ጋር ይገናኛል መሰለኝ። ብዙ ጊዜ አብዛኛው ስትሄድ ደረሰኝ ካገኘክ እቃው የገዛህ መሆኑን ማረጋገጫ ይመጣል። ብዙ ጊዜ ሰው ግብይት ይፈጽምና ደረሰኝ አይወስድም። ነጋዴው ጋር ስትመጣ መብትህን በተገቢ መልኩ ማስከበር ማችል። ደረሰኝ እጁ ላይ ካለህ ግን ነጋዴውን አስገድደህም እቃውን መመለስ ትችላለህ። አስገድደህም ገንዘብን መቀበል ትችላለህ። እንደዚህ አይነት ተግባሮችን ማስተማመኛ ነገሮችን ማድረግ አለብህ። ስለዚህ ዋናነት እነዚህ ተግባራቶች በስርዓትና ህግን ስርዓት ተከትለው መሄድ አለባቸው የሚል እንደ ህግ ባለሙያ ጽኑ የሆነ እምነት አለ። ወደ ቀጣዩ ርዕሳችን እናልፋለን። ክቡራን ተመልካቾቻችን፣ በጥላቻ ንግግር ዙሪያ ብዙ ጊዜ የሚነሱ ሀሳቦች አሉ። እነሱን ከህግ አንጻር እንዴት እናያቸዋለን? አንዳንድ ጊዜ እንደ መብት ወስደን የምናደርጋቸው ንግግሮች፣ የምንሰራቸው ጉዳዮች በህግ ጋር ሲመጡ ወንጀል ሊሆኑ የሚችሉበት ጊዜ ይኖራል። ከዛም ባለፈ ደግሞ እንደ ቀላል የምንወስዳቸው ኬዞች የሆነ ነጥብ ላይ የሚፈጥሩት ተጽዕኖ ስላላቸው ህጉ የጥላቻ ንግግር እንዴት ያየዋል? የሚዲያም ተጽዕኖ ትልቅ እንደመሆኑ መጠን በዚህ በጥላቻ ንግግር እውነትን አውጥቶ ከመናገር አንጻር እንዴት ያለ እይታ ሊኖረው ይገባል? ህጉ በተለይ እንደዚህ አይነት መሰረት አድርጎ ሲነሳ ምንን
በምን አንቀጽ አወጀው የሚለውን ደግሞ በቀጣይ የምናነሳ ይሆናል። አብራችሁን ቆዩ። ማሜ እናመሰግናለን። እንግዲህ በዚህ ጉዳይ ደግሞ ቀደም ብዬ ለመጥቀስ እንደሞከርኩት በተለያዩ ጊዜያቶች ከባባድ ኬዞች ይነሳሉ። የጥላቻ ንግግር ይሄ እንደውም ብዙ ጊዜ ይነሳል። ካለ ቦታዬ እንደዚህ አይነት ነገር ተነሳብኝ፣ እንደዚህ አይነት ኬዞች፣ ስም ማጥፋት ተፈጠረብኝ የተባሉ ብዙ ኬዞችና ክሶችን እንሰማለን እና የጥላቻ ንግግር ማለት በህጉ ምን ማለት ነው? እሺ አመሰግናለሁ። የጥላቻ ንግግር ከማንሳታችን በፊት ከዚህ ጋር ተገናኘ አንድ ሀሳብ ማነሳ ደስ ይለኛል። ይሄ የጥላቻ ንግግር ለምን ተከለከለ? የተከለከለበት ምክንያት ምንድን ነው? ከዚህ ቀደምስ እውነት አዋጁ ህግ አልነበረም ወይ የሚለው ነገር ብዙ ጊዜ አጠያያቂ ነገር ነው። ጥላቻ ንግግር ምናልባት የተከለከለበት ትልቁ ምክንያት ሀገር ላይ ትልቅ አስተዋጽኦ ስለሚያደርግ፣ ሁከት፣ ብጥብጥ፣ ያልተገባ ነገሮችን የሚያካሂድ ስለሚያደርግ በዓላማ ደረጃ ሰዎች በሰላም ወጥተው መግባት መብት አላቸው። በሰላም ሰላምና ደህንነታቸው መጠበቅ መብት አላቸው። እነዚህን ነገሮች ከሚያደፍርሱ ነገሮች አንዱ ያልተፈጠረን ነገር እንደተፈጠረ አድርጎ በመናገር ሐሰትን መነሻ አድርጎ ሰዎች ላይ በብሔር፣ በሃይማኖት፣ በጎሳ በተለያየ ነገር መነሻ አድርጎ የሚነሱ ነገሮች በሰዎች ሰላማዊ የአኗኗር ሂደት ውስጥ ተጽዕኖ ስለሚኖራቸው፣ ስለዚህ የጥላቻ ንግግር በትርጉም ደረጃ ያልተፈጠረን ነገር እንደተፈጠረ በማድረግ አሳሳችነት ያላቸው መረጃዎች ወይ ደግሞ የሆነም ብሔር ያላደረገውን ነገር እንዳደረገ በመውሰድ የሆነ ግለሰብ ያላደረገውን ነገር እንዳደረገ በመውሰድ ሚዲያን በመጠቀም ሚዲያ ነው ትልቁ አስተዋጽኦ። ሚዲያ ተጠቅሞ ያን ተግባር ለሰዎች በማሰራጨት ሰዎች ላይ አሉታዊ ተጽዕኖ እንዲፈጠር፣ ጥላቻ እንዲፈጠር። ጥላቻ ንግግር እኮ መንስኤው ጥላቻ ተናጋሪው ብቻ ማለት ነው፣ ሌላኛው ተቀባዩ ጥላቻ ንግግር እንዲፈጠር የሚያደርግ ተግባር። ይሄ ደግሞ በሰዎች አኗኗር ላይ ከፍተኛ አስተዋጽኦ ያደርጋል። ስለዚህ ብዙ ጊዜ የእኛ ሚዲያዎች አሁን ቲክቶክ ላይ በለው፣ ፌስቡክ ላይ በለው፣ ዩቲዩብ ላይ በለው አብዛኛው ነገር የምታየው የጥላቻ ንግግር በግልጽ የሚናገሩ ሰዎች አሉ። ያልተፈጠረ ነገር እንዲፈጠር፣ አንዱ ብሔር በአንዱ ላይ እንዲነሳ፣ አንዱ ሃይማኖት በአንዱ ሃይማኖት ላይ እንዲነሳ፣ ያልተረጋገጠን ነገር መነሻ የሌለን ነገር ፈጥረው በራሳቸው የሚካሄዱ ነገሮች አሉ። እነዚህ በጣም አደገኛ ነገሮች ናቸው። አገርን ይበጠብጣል። እያየነውም ያለው ነው። ይሄን አንዱ ተነስቶ እንደዚህ ነው እንደዚህ ነው ይላል። መረጃ የለውም፣ ያለምንም መረጃ። ስለዚህ ሚዲያ ላይ የሚቀርቡ ነገር ደግሞ መረጃ መሰረት አድርጎ ኖት መረጃው ማስረጃ መሰረት አድርጎ ቀርበው ሚዲያ እኮ የሰላማዊ መናኸሪያ መሆን መቻል አለበት። የጸብና የምናምን መቀስቀሻ መሆን መቻል አለበት። ስለዚህ ይሄ በህብረተሰቡ ላይ የሚፈጠው ከፍተኛ ችግር ስለሆነ የጥላቻ ንግግር አዋጁ በግልጽ አዋጅ ቁጥር 1185 2013 የጥላቻ ንግግር አዋጅ ወጥቷል። ስለዚህ ይሄ አዋጅ ደግሞ አንድ ሰው የሌለን ያልተፈጠረን ነገር ብሔርን፣ ሃይማኖትን፣ ሌላን ነገር መነሻ አድርጎ ሌላ ሰው ላይ ጥላቻ ንግግር አድርጎ ያ ጥላቻ ንግግር ሁከት፣ ብጥብጥ በሀገር ላይ ሌላ አስተዋጽኦ የሚያደርግ ነገር ከሆነ በወንጀል ያስጠይቃል። ስለዚህ በወንጀል እንደውም እስከ 2 ዓመት ድረስ የሚያስቀጣ ወንጀል። ይሄ ድንጋጌ ለሜንስትሪም ሚዲያውም ለሶሻል ሚዲያውም ይሰራል፣ በሁሉም ላይ ይሰራል። ያም ብቻም አይደለም። እንደዚህ አይነት ተግባር የሚፈጽሙ ሚዲያዎች ካሉ በተደጋጋሚ ጊዜ በሀገር ውስጥ አይተናል። የኢትዮጵያ ብሮድካስቲንግ ባለስልጣን እኮ ሚዲያዎችን ይቆጣጠራል። ከሚቆጣጠርባቸው ነገሮች አንዱ ህጋዊ ስርዓቱን ተከትሎ መስራታቸው ነው። ስለዚህ እስከ ማገድ ይደርሳል። እስከ ማገድ ብቻ ሳይሆን ይህን ተግባር የፈጸሙ ሰዎች በወንጀል ይጠቃሉ። ስለዚህ የጥላቻ ንግግር መነሻ የሚፈጠሩ ነገሮች ኖት ኦንሊ አሁንም በእኛ ሀገር ላይም እኮ በሚዲያ ላይ ሚኒስትሪ ሚዲያ ላይ ብቻም አይደለም፣ በቲክቶክ ላይ
በዩቲዩብ ላይ የሚደረጉ ነገሮችን እኮ በወንጀል ተጠያቂነት ያስገኛል። ከባድ ወንጀሎች ስለሆኑ ስለዚህ እንደዚህ አይነት ተግባራቶች ጥላቻ ንግግር ወንጀል መሆኑን አብዛኛው ሰው አውቆ ከዚህ አይነት ተግባሩ መራቅ መቻል አለበት፣ መቆጠብም መቻል አለበት የሚል እምነት አለ። ከዚህ ጋር በተገናኘ የጥላቻ ንግግር በአንድ ቦታ አይቆምም። ብዙ ጊዜ አገር ያፈርሳል፣ ማህበረሰብን ያለያየ፣ በሰዎች ላይ ጥርጣሬ እንዲፈጠር ያደርጋል። የሰዎችን የጋራ አኗኗርን የሚንድ ተግባር ጭምር። ለዛ ነው አዋጁ በግልጽ ያስቀምጠው። እንደ ህግ ባለሙያ እኛ የምናየው ነገር ምንድን ነው? የጥላቻ ንግግር መኖሩ በህብረተሰቡ ሰብአዊ መብት ላይ በህብረተሰቡ መብት ላይ የሚፈጥረው ተጽዕኖ ምንድን ነው የሚሉ ሰዎች እኮ የጥላቻ ንግግር ተነስቶ ሰዎችን ይገላሉ። የሰዎችን ሰብአዊ መብት ይጥሳሉ። የሰዎች ከአንድ ቦታ አንድ ቦታ እንዲሰደዱ ያደርጋል። ሰዎች የመቀመጥ ንብረት የማፍራት ሀብት የመሰብሰብ በአንድ ቦታ የመኖር መብታቸውን ምን ያደርጋል? ይጋፋል። እንደ ህግ ባለሙያ የምናያቸው ከዚህ ውስጥ ምን መብቶች ተጣሱ? የጥላቻ ንግግር ያስከተላቸው መብቶች ምንድን ናቸው? ቅድም እንዳልኩ እነዚህ ነገሮች ስለሚያስከትል እንደዚህ አይነት ችግሮች ስለሚያመጣ የጥላቻ ንግግር በህግ በግልጽ የተከለከለ ነው። እንደው 1185 እነዚህ ነገሮችን ማካሄድ ጥላቻ ንግግር በሚዲያ በብሮድካስት በተለያየ ነገር ማስተላለፍ የተከለከለ ተግባር ነው ያስከትላል። ስለዚህ ሰብአዊ መብትን የሚነካ የሰዎችን መብት የሚያጎድፍ ተግባር በመሆኑ እኛም እንደማህበር የምናየው ነው። ቅድም እንዳልከው በተለይ የጥላቻ ንግግር ከሚዲያ አንጻር ሲታይ የቅርብ ጊዜ ምሳሌ በብዙ ጊዜ የሚጠቀሰው የዚህ የሁቱና ቱትሲ ታሪክ ከተማው ላይ ባለ በአንድ ኤፍኤም በተነሳ መረጃ አንደኛውን ማህበረሰብ በሚያጥላላ አንዱ በአንዱ ላይ በሚነሳ አይነት ንግግር ነው ያሁሉ ማህበረሰብ እንዲጠፋፋ የሆነው። ከዛም ወደዚህም ስንመጣ ብዙ ኬዞች አሉና ይሄ ጉዳይ እንዴት የህግ ማዕቀፍ እንደሚያስፈልገው በህግ ሊታረቅ እንደሚገባ ጥሩ ማሳያ ሰጥተናል። ክቡራትና ክቡራን ተመልካቾቻችን ከፓን አፍሪካ የጥብቅና ድርጅት እየተዘጋጀ ወደ እናንተ ሲደርስ የነበረው በህግ በኩል የተሰኘው ፕሮግራማችን የዛሬን ይህን ይመስል ነበር። ጠበቃና የህግ አማካሪ መሐመድ በሽርን በእናንተ ስም ከልብ አመሰግናለሁ ለሰጠን ጊዜ። የዛሬውን በዚህ እናጠናቅቃለን። ቻናላችንን ቤተሰብ እየሆናችሁ ቆዩን። በቀጣይም ሌሎች ጉዳዮች ወደ እናንተ እናደርሳለን። ፕሮግራሙን በማቅረብ ሱራፌል ደሞዝ አብሬያችሁ ነበርኩ። መልካም ሰዓት